ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ ማስረሻ ሰጤን ከፋኖ መንደር ያስኮበለሉበት ጠቅላይ ሚኒስትር አብይ በትጥቅ እየተንቀሳቀሱ ለሚገኙ ኃይሎች ጠንከር ያለ መልእክት አስተላልፈዋል። የጠቅላዩ እንደ ጸጉር ቅማል አንድ በአንድ እናራግፋቸዋለን የሚል ከባድ ማስጠንቀቂያ ለአስመራም ያልታሰበ የደወል ድምፅ አሰምቷል ነው የተባለው። በዛሬው ዕለት ለ20ኛ ጊዜ እየተከበረ በሚገኘው የብሔር ብሔረሰቦችን በዓል ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ ጠላቶቻችን ብለው ጠቅለል ላደረጓቸው ኃይሎች እየመጣን ነው ብለዋል። በሌላ በኩል ደግሞ በአሰብ ጉዳይ አይቀሬ ነው ለተባለው ጦርነት ትልቅ ወታደራዊ ዝግጅት እያደረጉ የሚገኙት ኢሳያስ አፈወርቂ ከሰሞኑ በገጠማቸው ተከታታይ ክስተት ከባድ መደናገጥ ውስጥ መግባታቸው እየተነገረ ባለበት ወቅት ጀነራሎቻችን ጦርነት ለመምራት የሚችሉበት ቁመና ላይ አይደሉም የሚል ዱብዳ ደርሷቸው እየተባለ ይገኛል። ጉዳዩን ዘርዘር አድርገን ቃኝተነዋል። ከመረጃ ጥንቅራችን በቅደም ተከተል የምታዳምጡት ይሆናል። ከሰሞኑ ማስረሻ ሰጤን ከፋኖ መንደር ያስኮበለሉት ጠቅላይ ሚኒስትር አብይ በትጥቅ እየተንቀሳቀሱ ለሚገኙ ኃይሎች ጠንከር ያለ መልእክት አስተላልፈዋል። የጠቅላዩ እንደ ጸጉር ቅማል አንድ በአንድ እናራግፋቸዋለን የሚል ከባድ ማስጠንቀቂያ ለአስመራም ያልታሰበ የደወል ድምፅ አሰምቷል ነው የተባለው። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በዲሞክራሲያዊ መግባባት ለህብረ ብሔር አንድነት በሚል መሪ ሐሳብ ጠቅላይ ሚኒስትር አብይ አህመድ በተገኙበት በሆሳዕና ከተማ እየተከበረ ነው። በዓሉ ጠቅላይ ሚኒስትሩን ጨምሮ ከፍተኛ መንግስት የሥራ ኃላፊዎች እንዲሁም ከመላው ሀገሪቱ የተሰባሰቡ ታዳሚዎች በሚገኙበት በሆሳዕና ከተማ አብይ ኤርሳሞ መታሰቢያ ስታዲየም እየተከበረ ነው። ጠቅላይ ሚኒስትር አብይ አህመድ በሆሳዕና ከተማ እየተከበረ በሚገኘው 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ላይ ንግግር አድርገዋል። ለመላ ኢትዮጵያን የእንኳን አደረሳችሁ መልእክት ያስተላለፉት ጠቅላይ ሚኒስትር አብይ የዛሬውን በዓል ያዘጋጀውና ኢትዮጵያን ያሰባሰበው ሀዲያን አመስግነዋል። ኢትዮጵያ አንዱ ከፍ ሌላው ዝቅ የሚባልባት ሳይሆን ሁላችን የምንደምቅባት ነች ብለዋል ጠቅላይ ሚኒስትሩ። ኢትዮጵያ በሁሉም መመዘኛ ወደ ብርሃን እየተሸጋገረችበት ባለችበት ወቅት እንዲህ መሰባሰባችን ታሪካዊ ነው ያሉት ጠቅላይ ሚኒስትሩ ብርሃኑን በማጉላት በህብረት መቆም አለብን ብለዋል። ኢትዮጵያ ችግሯን ብቻ ሳይሆን አቅሟን ማየት እንደሚገባ የጠቆሙት ጠቅላይ ሚኒስትር አብይ ልጆቿ በጠንካራ አንድነት በጋራ ከቆሙ ከከፍታዋ ማረጋገጥ ይቻላል ነው ያሉት። እንደ ድር አብረን ለነገ ትውልድ የምትመች ኢትዮጵያን በጋራ እንስራ በማለት ጥሪ አቅርበዋል። ኢትዮጵያ የጀመረችውን አስደናቂ ጉዞ ለማጉላት እንቅልፍ የሚያጡ ቢኖሩም ኢትዮጵያን በጉዞ አያቆሟትም ብለዋል። የኮሎኔል በዛብህ ጢሞቴዎስ ልጆች አንሸማቀቅም ያሉት ጠቅላይ ሚኒስትሩ ኢትዮጵያ አፍሪካ ተምሳሌት ሆና ትቀጥላለች ሲሉ ተናግረዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ የተከበረ በሚገኝበት በዓል ላይ ከመላው ኢትዮጵያ መጡ የብሔር ብሔረሰቡ ተወካዮች የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልል ርዕሳነ መስተዳደር፣ የከማ አስተዳደር ከንቲባዎችና የፌዴራል ከፍተኛ አመራሮች በበዓሉ ላይ ተገኝተዋል። ጠቅላይ ሚኒስትር አብይ በዚሁ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉት ሲሆን ባዳ በክፋት የእኛም መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በርስ መተሳሰብ ሲገባን ክፉ ሳቢ ያለው የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝባችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፋት አንሁን፣ ሉዓላዊነትን በሁሉም መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውን በብዙ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እየሰራች ያለች ሀገር ናት ሲሉ ገልጸዋል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም
በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው፣ ሆኖም በማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፋት ሐሳብ ኢትዮጵያን ከብልጽግና ማስቆም አይችሉም ሲሉ አጽንኦት ሰጥተዋል። ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግና ማቆም አይችልም። አያይዘውም እያንዳንዱን ፈተና ወደ ድል በመቀየር የኢትዮጵያን ብልጽግና እናፋጥናለን ያሉ ሲሆን የኢትዮጵያን አንድነት እናጠናክራለን፣ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን ሲሉ ተናግረዋል። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን። በመጨረሻም ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግናን ምልክትና ምሳሌ ትሆናለች ሲሉ ገልጸው፣ በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን ብለዋል። በተያያዘ መረጃ ጅማ ከተማ 21ኛውን የብሔር ብሔረሰቦችና ሕዝቦች በዓል እንድታዘጋጅ በይፋ ተመርጣለች። ጅማ ከተማ በቀጣይ ዓመት የሚከበረው 21ኛውን የብሔር ብሔረሰቦችና ሕዝቦች በዓል እንድታዘጋጅ ተመርጣለች። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር እንዳሻው ጣሰው የዝግጅቱን ሰንደቅ ዓላማ ለኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አስረክበዋል። የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። በቀጣይ መረጃ ኤርትራ የሞቱን ጀነራል ምክንያት አድርገው ሊወሩት ተዘጋጅተዋል ስትል እሷን አሰምታለች። ኤርትራዋን ተዳክማለች ብላችሁ እንዳታስቡ ሲል የኢሳያስ አፈወርቂ አስተዳደር በይፋዊ መግለጫ ማስጠንቀቂያ ሰጥቷል። የሞቱ ጀነራሎች ምክንያት አድርገው ሊወሩት ተዘጋጅተዋል ስትል እሷን አሰምታለች። ኤርትራውያን ተዳክማቸዋል ብላችሁ እንዳታስቡ ሲል ኢሳያስ አፈወርቂ አስተዳደር በይፋ መግለጫ ማስጠንቀቂያ ሰጥቷል። ኤርትራ ይህን ያለችው በማስጠንቀቂያ ሚኒስትሩ የማነ ገብረ መስቀል በኩል ይፋ ባደረገችውና በሆን ሪቪው ድረገጽ ላይ ታተመው ትንታኔ በሰጠችው ምላሽ ነው። የኤርትራ ማስጠንቀቂያ ሚኒስትር በትናንትናው ዕለት ባጋሩት ልጥፋቸው ከሆነ ሪቪው መልእክታቸው ጀርባ የብልጽግና እጅ አለባት ሲሉ ወቅሰዋል። ከሳምንታት በፊት የተዘጋጀውና የኤርትራ ከፍተኛ አመራሮችና የፕሬዝዳንት ኢሳያስ አፈወርቂ የቅርብ ሰዎች ተከታታይ እልፈት ከባድ ስጋት መውደቁት ያመለከተ የድህረ ገጹ ትንታኔ ሲነገር መቆየቱ ይታወቃል። መረጃው በተከታታይ ሕይወታቸው ያለፉት ከፍተኛ ወታደራዊና ሲቪል አመራሮችን ጉዳይ አንስተዋል። በሆሪቮ ቲንክ ታንክ በማህደር ነሲቡ የተዘጋጀው የትንታኔ የሀገሪቱ ብቸኛ ገዢ ፓርቲ የሆነው ህግ ደፍ አንጋፋ አመራር እድሜያቸው እየገፋና ቁጥራቸው የተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ እየተዘጋጀች አትመስልም ሲሉ ያመለከተም ነበር። ትንታኔው 79 ዓመቱ ፕሬዝዳንት ኢሳያስ እና በዙሪያው ያሉ አንጋፋ ባለስልጣናት እያረጁ በመምጣቱ ቁጥር ስርዓቱ ተተኪ አላገኙም ሲል አመልክቷል። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያወጇቸው ከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ተተኪ ጦርነትና የስርዓቱ ስብራት በግልጽ ያሳየ ሲል ያትታል። ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላትዘጋጅበት ምዕራፍ ትጋለጣለች። ስርዓቷ ያፈናቸው ችግሮችም የኤርትራን ዋጋ ያስከፍላል ሲል ትንታኔው እንዲሁ በስጋት ያስቀምጣል። ስርዓቱ ስልጣን ሙሉ በሙሉ በነጻነት ታጋዮች እጅ የቆየ ሲሆን ወጣቱን ዋርሳዊ ትውልድ ግን ራሱን ችሎ እንዳይቆም አድርጎታል። ዋርሳዊ ትውልድ ዜግነታዊ ኃላፊነትን እንዲሸከም ተደርጓል። ነገር ግን ራሱ የቻለ እይታ ወይም ሀሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል ሲል ትንታኔው ቀጣይ ኤርትራ እጣ ፋንታ ላይ ጥያቄ ምልክት ያስቀምጣል። በዚህም ጉዳይ ላይ በትላንትናው ዕለት ይፋ መግለጫ ያስወጡት የኤርትራዊ የማስታወቂያ ሚኒስትር የማነ ገብረ መስቀል ብልጽግና የሚያሰሟቸው የጦርነት ፕሮፓጋንዳዎች የማያነሱና ታማኝነት የራቁ ናቸው ሲሉ ተችተዋል። የባህር በር አገኛለሁ በሚል ታሪክ ሲከስ እና ሲያጣምመው ይቆይተዋል ሲሉ ትችታቸውን የቀጠሉት የማስታወቂያ ሚኒስትሩ አሁን ላይ ከዚህ ተሻግረው
ምክንያት በራቀ መልኩ የጦርነት ፕሮፓጋንዳ ላይ ናቸው ሲሉ ወቅሷል። በዚህ መንገድ በሕይወታቸው ከፍተኛ ተልዕኮ አሳክተዋል ተከብረውና በዕድሜያቸው በተፈጥሮ ህልፈት ያለፉት የኤርትራ ጀግኖች ላይ ማሾፍና ማዋረድ ይዟል ሲሉ የማነ ገብረ መስቀል ወቅሷል። የኤርትራን ወታደራዊ አዛዦች ህልፈት በብልጽግና በኩል እንደ ጥሩ አጋጣሚ ተቆጥረው ሲሉ የገለጹት የማነ የተፈጥሮ ሂደት ነው፣ ጀግኖች ግን ከመቃብር በላይ ታሪክ ሰርተዋል ሲሉ አመልክቷል። የዋርሳዊ ትውልድ የነጻነት ችቦ ኤርትራውያን የማይፈሩት ሉዓላዊና የግዛት አንድነት ለመጠበቅና ለማስጠበቅ ብቃቷን ያረጋገጠ ነው ያሉት የማነም በዋርሳዊ የትውልድ ልፈት ስጋትን በሚል ከብልጽግና በኩል የተሰማው ከሐዘንነት አይደለም ሲሉ አጣጥለዋል።